ሰለላሁ ዐለይሂ ወሰለም በየቀኑ በ24 ሰዓት ውስጥ ሁለት ጊዜ የሚል ሰው ጀነት ለመግባት መሞት እንጂ ሌላ ምንም የሚያግደው ነገር የለም ያሉት። በየቀኑ ሁለት ጊዜ ለማለት ደግሞ ከአንድ ደቂቃ በላይ አይረዝም። 30 ሰከንድ ቢፈጅ ነው። ጠዋት አንድ ጊዜ፣ ማታ አንድ ጊዜ ክኒን አድርገን ብንወስደው የጀነት ክኒን ሐኪም ያዘዘልህ ክኒን እንኳን አይቀርም። ረስተህን ብትመጣ ራሱ በራይድ 300 የሚሆን 400 ከፍለህ ያለህበት ሱቅ ድረስ ታስመጣዋለህ። ለምን? ጤና ነዋ። ከጤና የሚበልጥ የለም ተብሎ ከጀነትስ የሚበልጥ ምን አለ? እንደ ክኒን ቆጥሮ ሳንቲም የማያወጣበት ጉልበት የማይፈጅበት የተራዘመ ወቅት የማይፈልግበት ስፔሻል የሆነ ቋንቋ ልዩ ጥበብ የማይጠይቅበት ጥፋተኝነትን ማመን ብቻ በ30 ሰከንድ የሚፈጸም የጀነት ታብሌት ይባላል። መሆናችንን እንድናምን አላህ ይፈልጋል። ወርሰን ሳይሆን ራሳችን በግብር በቸልተኝነታችን የፈጸምነው ጥፋት አለብን። ያን እንዲምረን ወደ አላህ ተውበት እናድርግ። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። ከኔ እዝነት መቼም ተስፋ እንዳትቆርጡ ነው የሚለው። ኢነላሃ የግፊሩ ዙኑበ ጀሚዓ። እኔ አላህ እንደሆንኩኝ ኃጢአትን በጠቅላላ የምምር ጌታ ነኝ ብሏል። እሱ ማይምረው ወንጀል የለም። ባለቤቱ ተውበት እስካረገ ኢስቲግፋር እስካደረገ ድረስ ሽርክንም ኩፍርንም ቢሆን አላህ ይምራል። ይሄ አንዱና ዋነኛው ነው። በዚህ ዙሪያ የተነገሩ ብዙ ቁርአናዊ አንቀጾች፣ ብዙ ሐዲሶች አሉ። ግን ሰዓቱ አይበቃንም። ማዕናው ግን ግልጽ ነው ተላልፏልና አንደኛው የስርየት መንገድ ይሄ ነው ኢስላም። መልካም ስራ መስራት ኃጢአትን ያስወግዳል ብለን እናምናለን። በአላህ ቸርነት ስራው በራሱ ኃጢአታችንን የማጥፋት አቅም አለው የሚል እምነት የለንም። ጌታ አላህ ከተቀበለን በራህመቱ ካየልን በትንሿ ስራችን ሰበብ ብዙ ኃጢአታችን ይማራል። ቸርነቱ የአላህ እንጂ የኛ የሥራው መብዛት ሆኖ አይደለም። ማረጋገጫው ምንድነው? አላህ በሱረቱል ሁድ ላይ ምንድነው ያለው? ኢነል ሐሰናት ዩዝሂብነ ሰይአት። መልካም ስራዎች ይላል እንደ ደረጃቸው እንደ አቅማቸው ኃጢአትን ያስወግዳል። መልካም ስራ ምንድነው? እንደውም አንዱ ሰሃባ ጠየቃቸው። መልካም ስራ ሲባል የግድ አርዶ ማብላት፣ ሰደቃ ማውጣት፣ መስጂድ መገንባት ትላልቅ ነገር ላይ ብቻ አይደለም። ላኢላሃ ኢላላህ አሚነል ሐሰናት። ላኢላሃ ኢላላህ ሚለውን ዚክር መጠቀም ከሐሰናት ነው እንዴ ሲላቸው፣ በል ሁወ ሚን አፍደሊል ሐሰናት፣ እንደውም ከመልካም ስራዎች ሁሉ በላጭ ነው ያሉት። መልካም ስራ ከተባለ የግድ ከገንዘብ ጋር አናገናኘው። ለዚህ ነው ትልቁ ሐዲስ ሰይዱል ኢስቲግፋር ተብሎ የሚጠራው ላይ ይሄ ሐዲስ የተጠቀሰው። ነብያችን ሰለላሁ ዐለይሂ ወሰለም በየቀኑ በ24 ሰዓት ውስጥ ሁለት ጊዜ የሚል ሰው ጀነት ለመግባት መሞት እንጂ ሌላ ምንም የሚያግደው ነገር የለም ያሉት። በየቀኑ ሁለት ጊዜ ለማለት ደግሞ ከአንድ ደቂቃ በላይ አይረዝም። 30 ሰከንድ ቢፈጅ ነው። ጠዋት አንድ ጊዜ፣ ማታ አንድ ጊዜ ክኒን አድርገን ብንወስደው የጀነት ክኒን ሐኪም ያዘዘልህ ክኒን እንኳን አይቀርም። ረስተህን ብትመጣ ራሱ በራይድ 300 የሚሆን 400 ከፍለህ ያለህበት ሱቅ ድረስ ታስመጣዋለህ። ለምን? ጤና ነዋ። ከጤና የሚበልጥ የለም ተብሎ ከጀነትስ የሚበልጥ ምን አለ? እንደ ክኒን ቆጥሮ ሳንቲም የማያወጣበት ጉልበት የማይፈጅበት የተራዘመ ወቅት የማይፈልግበት ስፔሻል የሆነ ቋንቋ ልዩ ጥበብ የማይጠይቅበት ጥፋተኝነትን ማመን ብቻ በ30 ሰከንድ የሚፈጸም የጀነት ታብሌት ይባላል። اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت اللهم أنت ربي أملاك يا الله أنت ينجيتنا خلقتني أنت نفترهنيال وأنا عبدك أني أنت باريحنين وأنا على عهدك عند بآدم جربا لا ياللهن ودفت ودمدر عالم سمتا عند فتسم يمززكن النجر لما فتسم قال كدانهن يتبكو ووعدك عندهم يانتن يتسفى قال كدان تزازم فتسم يكوهنا جنة ستحلو بلك قال يقبها اللينم تسفى درقالو ما استطعتو يشالكوتن ياكل አዑዙ ቢከ ሚን ሸሪ ማ ሰነዕቱ እኔ ከሰራኋቸው መጥፎ ነገሮች ሁሉ ያንተ ቁጣና ቅጣት ወደኔ እንዳይመጣ በነዛ ሰበብ ባንተ ተጠበቃለሁ።
ከዛ በኋላስ አቡኡ ቢኒዕመቲክ አይ አዕተሪፍ አንተ ለኔ የዋልክልኝን ጸጋ ሁሉ አልክድም አምናለሁ ወአቡኡ ቢዘንቢ ኃጢአተኛ ወንጀለኛ ባሪያ መሆኔንም ባንተ ፊት እናዘዛለሁ አምናለሁ ስለዚህ ኃጢአተኛ ነኝና ፈግፊር ሊ እባክህ ማረኝ ፈኢነሁ ላ የግፊሩ الذنوب ኢላ አንተ ወንጀልን ካንተ በስተቀር ማንም የሚምር የለም ነው እችን ቃል አሉ ረሱል አለይሂ ሰላቱ ወሰላም فمن قالها من النهار موقنا بها በቀኑ ክፍለ ጊዜ በሷ እርግጠኛ ሆኖ የተናገራት ሰው አሉ የትኛው ቀን ከፈጅር በኋላ ሰላቱል ዐስር እስኪደርስ ባለው فمات من يومه قبل ان يمسي ታዲያ በዛው ቀን ላይ አጀሉ ደርሶ ከማምሸቱ በፊት ቢሞት فهو من اهل الجنه የጀነት ሰው ነው ومن قالها من الليل موقنا بها በሌሊቱ ክፍልም እርግጠኛ ሆኖ በሷ ያለ ሰው ከዐስር በኋላ ፈጅር እስኪደርስ ደግሞ ባለው የተናገረ ሰው አንዴ ማለት ነው فمات من ليلته قبل ان يصبح ከማንጋቱ በፊት ቢሞት በዛው ሌሊት فهو من اهل الجنه የጀነት ሰው ጠዋት አንድ ማታ አንድ አሁን ያለውን ዚክር ብንደግመው 30 ሰከንድ እንኳን አይሞላም ዝም ብለን 30 ሰከንድ እንኳን ብናደርገው ሁለት ጊዜ ለማለት 1 ደቂቃ ነው የሚፈጀው በአንድ ቀን ውስጥ 1 ደቂቃ ነይቶ ኃጢአተኛ መሆኑን አምኖ ጌታዬ ይምረኝ ዘንድ ብሎ እንደ ዚክር ክኒን አድርጎ ለምን አይቆጥረው አላህ ይወፍቀን የተግባር ሰው ያደርጋል ኃጢአተኛ መሆናችንን እንድናምን አላህ ይፈልጋል ወርሰን ሳይሆን ራሳችን በግብር በቸልተኝነታችን የፈጸምነው ጥፋት አለብን ያን እንዲምረን ወደ አላህ ተውበት እናድርግ ቁል ያ ዒባዲየ الذين اسرفوا على انفسهم لا تقنطوا من رحمة الله كان إذنت مجم تسفى እንዳትቆርጡ ነው የሚለው إن الله يغفر الذنوب جميعا እኔ አላህ እንደሆንኩኝ ኃጢአትን በጠቅላላ የምምር ጌታ ነኝ ብሏል እሱ ማይምረው ወንጀል የለም ባለቤቱ ተውበት እስካረገ ኢስቲግፋር እስካደረገ ድረስ ሽርክንም ኩፍርንም ቢሆን አላህ ይምራል ይሄ አንዱና ዋነኛው ነው በዚህ ዙሪያ የተነገሩ ብዙ ቁርአናዊ አንቀጾች ብዙ ሐዲሶች አሉ ግን ሰዓቱ አይበቃንም ማዕናው ግን ግልጽ ነው ተላልፏልና አንደኛው የስርየት መንገድ ይሄ ነው ኢስላም የሚያስተምረው የከፈረም ሰው ተውበት አድርጎ በሸሃደተይን ከተመለሰ ሙሉ ኃጢአቱ እንደሚሰረዝ ግልጽ ነው ሁለተኛውስ በኢስላም ከተውበት በተጨማሪ ሌሎች ኃጢአቶቻችን እንዲሰረዙ ኢስላም ምን ያበጀው መልካም ነገር ምን አለ ሲባል በኸይር ስራ ላይ መሳተፍ መልካም ስራ መስራት ኃጢአትን ያስወግዳል ብለን እናምናለን በአላህ ቸርነት ስራው በራሱ ኃጢአታችንን የማጥፋት አቅም አለው የሚል እምነት የለንም ጌታ አላህ ከተቀበለን በራህመቱ ካየለን በትንሿ ስራችን ሰበብ ብዙ ኃጢአታችን ይማራል ቸርነቱ የአላህ እንጂ የኛ የሥራው መብዛት ሆኖ አይደለም ነው ማረጋገጫው ምንድነው አላህ በሱረቱል ሁድ ላይ ምንድነው ያለው ኢነል ሐሰናት يذهبن السيئات መልካም ስራዎች ይላል እንደ ደረጃቸው እንዳቀማቸው ኃጢአትን ያስወግዳሉ ይላል መልካም ስራ ምንድነው እንደውም አንዱ ሰሃባ ጠየቃቸው መልካም ስራ ሲባል የግድ አርዶ ማብላት ሰደቃ ማውጣት መስጂድ መገንባት ትላልቅ ነገር ላይ ብቻ አይደለም لا اله الا الله امين الحسنات لا اله الا الله ሚለውን ዚክር መጠቀም ከሐሰናት ነው እንዴ ሲላቸው بل هو من افضل الحسنات እንደውም ከመልካም ስራዎች ሁሉ በላጭ ነው ያሉት መልካም ስራ ከተባለ የግድ ከገንዘብ ጋር አናገናኘው ከዚክርም ከዱዓም በመልካም ማዘዝ በመጥፎ መከልከል ከመሳሰሉት ተግባራቶች አላህ የሚወደው ይሁን እንጂ ስራው መልካም እስከሆነ ድረስ በዛ ስራ ልክ ኃጢአት ምን ይሆናል ይወገዳል ረሱል አለይሂ ሰላቱ ወሰላም በሐዲሳቸው ኢተቂላህ حيثما كنت የትም ስፍራ ሆነህ ጌታ ያዘዘህን በመታዘዝ የከለከለህን በመከልከል አላህን ፍራ ተጠንቀቅ ወአትቢ السيئات الحسنه መጥፎ በሰራህ ጊዜ በመትኩ መልካምን አስከትል ተምሁሃ ያብስልሃልና ያ መልካም ስራ ስለዚህ በመልካም ስራ ላይ መሳተፍ ምንም ሸክ የለውም ኃጢአትን እንደሚያጠፋ አሰደቀቱ አሉ ረሱላህ ሰለላሁ ዐለይሂ ወሰለም በሚስጥር የሚደረግ ሰደቃ تطفئ الخطيئة ኃጢአታችንን ያጠፋዋል كما يطفئ الماء النار ልክ እሳትን ውሃ እንደሚያጠፋው ሁላ ብለዋል ሰደቃ ከመልካም ስራዎች ይመደባል ሰው ባቀሙ ልክ በመልካም ስራ ላይ የሚመላለስ ከሆነ ኃጢአቱም በዛው መልክ ይጠፋል ከመልካም ስራዎች አንዱና ትልቁ ደግሞ ሶላት ነብያችን አለይሂ ሰላቱ ወሰለም ሶላት ወንጀልን እንደሚያጸዳ
በእለታዊ ትጥበት ምሳሌ አድርገው ተናግረዋል። አራአይቱም ነው ያሉት። አያኽቢሩኒ እስኪ ንገሩኝ፣ ለው አነ ነህረን ቢባቢ አሐዲኩም ከናንተ ባንዳችሁ ደጅ ላይ ንጹህ የሆነ ወራጅ ወንዝ ቢኖርና የኽተሲሉ ሚንሁ ኩለ የውሚን 5 መራት በየቀኑ እየገባ 5 ጊዜ ታጥቦ የሚወጣ ወይ ዋና ቦታ ነው ብንል 5 ጊዜ እየዋኘህ ብትወጣ هل يبقى من درنه شيء ከሰውነት ላይ የሚቀር ቆሻሻ አለን 5 ጊዜ በአንድ ቀን ሻወርም ቢወስድ ማለት ነው ባገባቡ የለም ካል ሲባል فذلك مثل الصلوات الخمس ይሄ የ5 ወቅት ሰላት ምሳሌ ነው። በየቀኑ 5 ጊዜ የሚሰግድ ሰው ስጁድ ባደረገ ቁጥር ሩኩዕ ላይ ባለ ቁጥር ለጌታው በቆመ ቁጥር ኃጢያቱ በሰላቱ በተቅዋው ልክ ከላዩ ላይ ምን እየሆነ ይመጣል እየተወገደ ይመጣል። አላህ ቋሚ ሰጋጅ ያደርገን። ስለዚህ መልካም ስራ ምንም ሸክ የለውም በእስላም ብዙ መጥቀስ ይቻላል ጾምም ሐጅም ብዙ ነገር ግን አሁን ጀነራሊ እንዲገባን አንድ ተውበት ነው ሁለት መልካም ስራ ነው የሚለው ነው። ሶስተኛስ እሺ ከተውበትና ከመልካም ስራ በኋላ ሌላስ ምን ኃጢያታችንን ሊያጠፋ የሚችል ነገር አለ ሲባል አስሰብሩ ዐለል ሙሲበቲ በሚደርስብን ሙሲባ በሚደርስብን መከራና እንግልት ሰብር ካደረስን ምድራዊ እንግልቶች ራሳቸው ኃጢያታችንን ያጠፋሉ። ጌታ አላህ እኛ በመቸገራችን በመጨነቃችን በማሰባችን ወይ ስላመመን ወይንም ደግሞ ድካም ስለተሰማን የሚደሰት ጌታ አይደለም። እነዚህ ነገሮች እንዲመጡ ግን ለምን ፈቀደ? ሊፈትነን ፈልጓል። እሺ ብላችሁ ከታገሳችሁ በዚህ ኃጢያታችሁ ሰበብ ነገ ትልቁን ቅጣት ከምቀጣችሁ በዚች በትንሿ ሰብር እዚሁ ባስወግድላችሁ ይሻላል። ሊታረቀን ስለፈለገ ነው። ህይወት መቼም ፈተና ነው። الذي خلق الموت والحياة ليبلوكم أيكم أحسن عملا የትኛው ስራችን ይበልጥ ያማረ መሆኑን በተግባር ሊፈትነን ነው ጌታ አላህ ሞትና ህይወትን የፈጠረው። ፈተና ሲባል ደግሞ በኸይርም በሸርም ነው። ወነብሉኩም ቢልኸይሪ ወሸሪ ፊትና ብሏል። አላህ በመልካሙም ይፈትናል። ይሄኛውን ሀብታም ሌላኛውን ድሃ፣ ይሄኛውን ጤነኛ ሌላኛውን በሽተኛ፣ ይሄኛውን ሰላም አየር ያለበት ቦታ ላይ ሰላም እንዲያገኝ ያኛው በጦርነት በታመሰ ቦታ እንዲኖር ይፈትናቸዋል። ከዛስ አንተ በተሰጠ ኒዕማ ታመሰግናለህ ወይስ ትክዳለህ? አንተስ በደረሰብህ ሙሲባ ሰብር ታደርጋለህ ወይስ ታማርራለህ? ሁለቱም እየተፈተኑ ነው። ስለዚህ የሚደርስብን ሙሲባዎች ሁሉ ውሳኔው ከላይ መሆኑን አምነን ሰብር ካደረግን ኃጢያታችን ይወገዳል። ማንኛውም ሙሲባ ሊያገኘን አይችልም ቀድሞ የተጻፈ ቢሆን እንጂ ማ አሳበ ሚን ሙሲበቲን ፊል አርዲ ወላ ፊ አንፉሲኩም ኢላ ፊ ኪታብ በምድር ላይም ይሁን በነፍሶቻችሁ ምንም አይነት ሙሲባ ከተፈጠራችሁ ጊዜ ጀምሮ ማለት ነው ምንም አይነት ሙሲባ ገጥሟችሁ ነክቷችሁ አያውቅም። ያ የነካችሁ ሙሲባ ኢላ ፊ ኪታቢን ቀድሞ በለውሃል ማህፉዝ ላይ የተጻፈ ቢሆን እንጂ አለ። እዛ ያልተጻፈ እዛ ያልተወሰነ ወደዚህ ዓለም የገባ ምንም እንግዳ ነገር የለም። ያገኘንም ነገር በጠቅላላ ቀድሞ ምን የሆነ ነበር የተጻፈ ነው። ድልም ቢሆን እንደዛው ነው። ቁል ለን ዩሲበና ምንም አይነት ድል ሊያገኘን ሊገጥመን አይችልም ብለህ ተናገር ኢላ ማ ከተበ አላሁ ለና አላህ የናንተ ነው ብሎ የጻፈልን ካልሆነ በቀር ድሉም እንደዛው ነው ማለት ነው። ስለዚህ የሚደርስብንን ሙሲባ ላይ ሰብር እናድርግ። ረሱል አለይሂ ሰላቱ ወሰላም ማ ዩሲቡል ሙስሊሙ ሚን ነሰቢን ወላ ወሰቢን ያሉት አንድን ሙስሊም ድካም የሚባል ነገር አያገኘውም፣ ህመም በሽታም እንደዚሁ አይደርስበትም ማለት ወላ ሀምን ወላ ገም ሐሳብ ጭንቀት ወላ ሁዝን ትካዜ የሚባል ነገርም አይደርስበትም ሙስሊምን ሐታ ሸውከቱ ለቲ ይሻኩ ቢሃ ሌላው ይቅርና በእግሩ የምትገባ የሆነች እሾክ እንኳን አትወጋውም እሱን። እነዚህ ሁሉ ሲደርሱበት ሰብር ካደረገ ኢላ ከፈረ አላሁ ቢሃ ኸጣያ ኃጢያቱን አላህ በዛ ሰበብ ሊመራው ቢፈልግ እንጂ የሰራው ወንጀል ነገ በአኺራ ትልቅ ዋጋ ሊያስከፍለው የሚችል ነበር። አላህ ግን በዚህ ሰብር አድርግና በቀላሉ ልገላገልህ እያለ ነው። አላህ ደግሞ አንድ ባሪያው ኢማኑና መልካም ስራው በሰፋ በጠነከረ ቁጥር ፈተናውንም እየጨመረበት ነው የሚመጣው። በሌላ ሐዲስ እንደተነገረው ምን እስኪሆን ድረስ ሙሉ በሙሉ ከኃጢያት እስኪያጸዳውና ኃጢያት የሌለበት ሰው ሆኖ በምድር ላይ እስኪራመድ ድረስ አሉ። ለካ እነዛ ፈተናዎች ሙሲባዎቹ አላህ ለኛ አስቦ ለራሳችን ያደረገው እንጂ እኛን በመቅጣት በማሰቃየት የሚደሰት ጌታ ሆኖ አይደለም። ይቅርብን ሙሲባው ድሎቱ ይሻለናል ካልን ላጠፋነው ጥፋትስ ነገ የውሙል ቂያማ ዋጋ መክፈል እንችላለን። እዛ ደግሞ ከጀሃነም እሳት ውጪ ሌላ የለማ። ወይ ትክክለኛ ተውበት አድርጉ ኢስቲግፋር አድርጉ ልማራችሁ አለን።
ተውበትና ኢስቲግፋርን ዘነጋን። መልካም ስራ ስሩ ተባል፣ ስራችን አነሰ አልበዛም፣ ኃጢአታችን በዛ። እሺ በሙሲባ በኩል ልታረቃችሁ ሲለን መከራ ሙሲባ አንፈልግም ድሎት ይሻለናል አለን። ጥፋታችንስ እሺ ወንጀላችንስ ይሄንን ሙሲባ ማምጣቱ በራሱ ለኛ ስላዘነልን እንጂ ሐቂቃ በእኛ መቸገር በእኛ መሰቃየት የሚደሰት ጌታ ሆኖ አይደለም። እንዲህ አይነት ጌታማ ከሆነ ለምን የጸጋውን ሀገር ጀነትን አዘጋጀው ታዲያ? ለምን እዛ መከራ ሙሲባ እንዲደርስ ለምን አልፈቀደም? ስለዚህ እዚህ ምድር ላይ የሚመጡ ሙሲባዎች ለኸይር ናቸው። ከአላህ የሚመጣ ሁሉ ለበይከ ወሰዓደይክ ወልኸይሩ ኩሉሁ ፊ የደይክ ወሸሩ ለይሰ ኢለይክ። መጥፎ የሚባል ነገር ከአላህ ዘንድ የለም። ይሄንን እንድንረዳ ነው። ስለዚህ ሙሲባ በሚገጥመን ሰዓት ህመም ይሁን ምንም ወዲያው ትዝ ይበለን፣ አናማርር። ለምን እታመማለሁ ሙስሊም በመሆኔ ለምን እሰቃያለሁ አይደለም። በወንጀሌ ሰበብ ነው እዚህ ፈተና ላይ የወደኩት። ሰብር ካረኩኝና ወደ ኢስቲግፋር ከተመለስኩኝ ጌታዬ ሊምረኝ ነው በማለት ትዕግስትና ምህረትን ማድረግ ነው የሚገባን። ይሄም ሶስተኛው ኃጢአታችን በኢስላም የሚወገድበት ተግባር ነው። ከኔ ጋር ናችሁ ወንድሞች?